እንዴት ናችሁ? ውድ የሰብለ ጥበብና ዲዛይን ዩቲዩብ ቻናል ተከታታዮቻችን ሳምንታችን ጠብቀን አልመጣንም። ያው ትንሽ የስራ ጫና ስለነበረን ነው። አሁን ግን እንደዚህ በሚያማምሩ ለየት ባሉ ጨርቆች ከባለፈው ቪዲዮም የቀጠለ እጅግ በጣም የሚያማምሩ አዳዲስ የሆኑ ዲዛይኖችን ለየት ባሉ ጨርቆች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እጅግ በጣም የሚያማምሩ በጣም ለየት ያሉ ለአዲስ ዓመት የሚሆኗችሁ ቀለል ብለው ግን ዝንጥ የሚያደርጓችሁን የሚያማምሩ ያበሻ ልብሶችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ውድ ከስተመሮቻችን እንግዲህ ዛሬ በመግቢያችን ላይ እንደነገርናችሁ እጅግ በጣም የሚያማምሩ ቀለል ያሉ ጨርቆች ነው፣ ግን እንዲሁ ለአዘቦት ቀንም ለበዓላትም ማድረግ የምትችሉትን የሚያማምሩ ልብሶችን ይዤላችሁ የመጣሁት። እንደምታዩቸው እጅግ በጣም ያምራሉ። ጥለቱ እንግዲህ እንደምታዩት ቢጫና ሀበሽ ከለር ተቀላቅሎ የተሰራ የሚያምር የሽመና ልብስ ነው። እጅግ በጣም ያምራል። ጨርቁ ደግሞ ቻይና ጨርቅ ነው። እንግዲህ እንደዚህ ሁሉም ሰው ወደሚወደው ሁሉም ሰው ልቅቅ ብሎ ነፃነት ወዳለው ልብስ የሚፈልግ ብዙ ሰው አሁን ለቀቅ ያሉ ቀሚሶችን ይሄ ኮፊ ድረስ የምንላቸውን አይነት ልብሶች ይፈልጋሉ እና በሱ መልክ ደግሞ ለየት እያደረግን ዲዛይናቸውን እየቀያየርን እንደዚህ የሚያማምሩ ልብሶችን ይዤላችሁ መጥቻለሁ ማለት ነው። እንደምታዩት እጅግ በጣም ያምራል። ጥልፉ የተጠለፈበት መንገድ ዲዛይኑ በጣም ያምራል። በቃ ቀለል ያለ በጣም ሲምፕል የሆነ ልብስ ነው። እንደምታዩት በጣም ያምራል። እዚህ ጋና በጎንና በጎን ደግሞ ኪስ አድርገንላቸዋል። እጅግ በጣም ያምራል። በጣም ትወዱታላችሁ። እጁ አጓጉል ነው። እናንተ በፈለጋችሁት አይነት ዲዛይን ቆንጆ አድርጌ እሰራላችኋለሁ። ብትፈልጉ እጅዬ ሙሉ፣ ብትፈልጉ እጅዬ አጭር፣ ብትፈልጉ ደግሞ እንዲሁ በተሰራበት ባለበት አይነት ዲዛይን ሰርቼ በአጭር ጊዜ ውስጥ ባላችሁበት እልክላችኋለሁ ማለት ነው። በመቀጠል ደግሞ እንደምታዩት እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። እጅግ በጣም ያምራል። በጣም ትወዱታላችሁ። ቢጫ ነገር ደግሞ አዲስ ዓመት ብቻ ሳይሆን ሌላ ጊዜም እንዲሁ መደረግ የሚችል ልብስ ነው። ይህ እንደምታዩት ያው እንቁጣጣሽ በቢጫ ልብስ ስለሚታወቅ ነው። ግን ቢጫነቱ ግን ምንም አይነት የሚረብሽ ነገር የሌለው ዲዛይኑ ደግሞ እጅግ በጣም የሚያምር ቀለል ያለ ቆንጆ የሆነ ሲምፕል የሆነ ልብስ ነው ማለት ነው። እጅግ በጣም ያምራል። ይሄ ብዙ ጊዜ በተለጣፊ ነበር የሚታወቀው። አሁን ደግሞ እንደዚህ ቆንጆ አድርገን በሽመና አሰርተነዋል ማለት ነው። እጅግ በጣም ያምራል። ትወዱታላችሁ። ከላይ በቶፕ ነው ሙሉ ለሙሉ እጁን አጭር አድርገን ወገቡ ላይ ደግሞ እንደዚህ ቪ አድርገን ሰርተነዋል ማለት ነው። እናንተ በምትፈልጉት አይነት ዲዛይን መስራት እንችላለን። ብትፈልጉ ይህን ቪነቱን ካልፈለጋችሁ በኖርማል አይነት በተለመደው አይነት አሰራር ቆንጆ አድርገን እንሰራላችኋለን። እጅግ በጣም ያምራል። ትወዱታላችሁ። ለአዲስ ዓመት የሚሆናችሁ እጅግ በጣም በብዙ አይነት ከለር በብዙ አይነት ዲዛይን አዘጋጅተን እየጠበቅናችሁ ነው። በቶሎ በአስቸኳይ ሰርተን ባላችሁበት እንልክላችኋለን ማለት ነው። ይሄ ልብስ እንደምታዩት እንደዚህ ቆንጆ ሆኖ ተሰርቶ በ15 ሺህ ብር ብቻ ቆንጆ አድርጌ ሰርቼ ባላችሁበት እልክላችኋለሁ። ኦርደር አድርጉ። ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ እንደምታዩት አሁንም እንግዲህ እነዚህ የከለር ልብሶች እንዳልኳችሁ አሁን ላይ በቃ እንደዚህ ቆንጆ ቀለል ብለው ሲሰሩ ውበታቸው እየጨመረ የመጣ የሚያምሩ ልብሶች ናቸው ማለት ነው። ይሄኛው መጀመሪያ ካሳየኋችሁ ልብስ የከለር ለውጥ ነው ያለው፣ ሌላ ነገሩ እና የዲዛይን ለውጥ አለው። እናንተ በምትፈልጉት አይነት ከለር ያኛውን ዲዛይን ወዳችሁት ከለሩ ይህን ከወደዳችሁት የጥልፍ ዲዛይኑን መቀየር እንችላለን ማለት ነው። እጅግ በጣም ያምራል። ሲምፕል ሆነው ግን ዝንጥ የሚያደርጉ አይነት ልብሶች ናቸው። እንደምታያቸው ኪስ አላቸው። ሲምፕል ሆነው የተሰሩ የሚያማምሩ ልብሶች ናቸው። ኦርደር አድርጓቸው። ቆንጆ አድርጌ ሰርቼ ባላችሁበት እልክላችኋለሁ ማለት ነው። ወደ ቀጣይ ደግሞ ስንመጣ ይህን የመሰለ የሚያምር ቆንጆ የሆነ የፈርጥ ልብስ እናገኛለን ማለት ነው። ይህ ልብስ እንግዲህ ብዙ ጊዜ ጥቁር ልብስ ባበሻ ልብስ አልተለመደም። አሁን ግን እንደዚህ በሚያምር ዲዛይን ቆንጆ እያደረግን እየሰራን እንግዲህ አስውበነዋል ማለት ነው። እጅግ በጣም ያምራል። ትወዱታላችሁ። ከባለፈው ቪዲዮ ላይ በጎመኔ ከለር አየር መንገድ በምንለው አሳይቻችሁ ነበረ። ብዙዎቻችሁ ወዳችሁት ኦርደር አድርጋችሁኛል። አሁን ደግሞ እንደዚህ በሚያምር በጥቁር ቆንጆ አድርገን አሳምረነዋል ማለት ነው። ፈርጡ፣ መስቀሉ ኤቭሪቲንግ ሁሉ ነገር እጅግ በጣም ያምራል ማለት ነው። ትወዱታላችሁ። ይህኛውን ደግሞ እጅዬ ሙሉ አድርገን ነው የሰራ ነው። እናንተ እጅዬ ሙሉ እንዳይሆን ከፈለጋችሁ እጅዬውን በምትፈልጉት አይነት ዲዛይን እንቀይርላችኋለን ማለት ነው። ይህን ዲዛይን ፈለጋችሁ ደግሞ እኔ እንደለበስኩት ኖርማሊ ከታች ደረጃ ሆኖ መሰራትም ይችላል። ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። ቆንጆ እያደረግን እየሰራ
ባላችሁበት እናደርሳለን ማለት ነው። ወደ ቀጣይ ልብስ ስንሄድ ደግሞ አሁንም እንግዲህ መጀመሪያ ላይ ያሳዩአችሁን የሚያማምሩ ልብሶች እንደዚህ በከለር እየቀያየርን ቆንጆ አድርገን ሰርተናቸዋል ማለት ነው። እንግዲህ እነዚህ ልብሶች በጣም የብዙ ሰው ምርጫ ሆነዋል። በጣም ብዙ ሰው የሚፈልጋቸው አይነት ልብሶች ናቸው። እጅግ በጣም ያምራሉ። ከለር ማንኛውም አይነት ከለር የምትፈልጉትን ከለር እናሸምንላችኋለን። ከእናንተ የሚጠበቀው የከለር ምርጫም መምረጥ ብቻ ነው ማለት ነው። እጅግ በጣም ያምራል። እኔ የለበስኩትን ደግሞ ሳሳያችሁ በጣም ያምራል። ዲዛይኑ እንደምታዩት እጅግ በጣም የሚያምር ቀለል ያለ ግን በቃ እንደዚህ ዝንጥ የሚያደርግ የሚያምር ልብስ ነው። በጣም ያምራል። ትወዱታላችሁ። እኔ ይሄን ኖርማሊ ለራሴ እንደዚህ በሚያምር ሁኔታ ነው የሰራሁት ማለት ነው። ጨርቁንም በተለይ ደግሞ ከታች ያለው ጨርቅም ከኖርማል ጨርቅ ላይ በጣም የተለየ አይነት በራሳችን ዲዛይን ያሰራ ነው። የሚያምር ልብስ ነው። ጨርቁ በጣም ለየት ያለ ጨርቅ ነው። በጣም ያምራል። ትወዱታላችሁ። እንግዲህ ልብስ ለእናንተ ለውድ ከስተመሮቻችን በሚያማምሩ ዲዛይን ቆንጆ እያደረግን ልንሰራላችሁ በብዛት አዘጋጅተን እየጠበቅናችሁ ነው። በጣም በአጭር ጊዜ ውስጥ ሰርተን ባላችሁበት እናደርሳለን ማለት ነው። በተለይ ለአዲስ ዓመት ደግሞ ቀለል ባለ ዋጋ ቀለል ባለ ዲዛይን ሁላችሁም አዲስ ነገር አዲስ ልብስ ለብሳችሁ እንድትውሉ ተዘጋጅተን እየጠበቅናችሁ ነው ማለት ነው። እጅግ በጣም ያምራል። ዲዛይኑ እንደምታዩት እዚህ ጋር ያለው ነገር ትከሻ ላይ ያስገባዋት ዲዛይን እጅግ በጣም ታምራለች። እጇ ይሄ ደግሞ በቃ ምንም ሲምፕል ምንም ነገር የሌለው ከፈለጋችሁ ደግሞ ከለሩን በምትፈልጉት ከለር ቀይርላችኋለሁ ማለት ነው። ይሄ ጠቆር ያለውን ነገር ካልወደዳችሁት ተካባለ በጣም በብዙ አይነት ከለር አለው ማለት ነው። እኔ ኮምቢኔሽኑን እያሳመርኩ ቆንጆ አድርጌ እሰራላችኋለሁ። ኦርደር አድርጉ። ቆንጆ እያደረኩ እየሰራው ባላችሁበት እልክላችኋለሁ። በመቀጠል ደግሞ እንደምታዩት ይህን የመሰለ የሚያምር ቆንጆ የሆነ ቢጫ ልብስ ይዤላችሁ መጥቻለሁ ማለት ነው። ዲስፕላይ ላይ ያሳዩአችሁ ልብሶች እንደዚህ በሰውነት ሲደረጉ ልክ በሰውነት ልክ እንደዚህ ፊት ያደርጋሉ ማለት ነው። እጅግ በጣም ያማምራሉ። ቆንጆ የሆኑ ልብሶች ናቸው። በጣም ተወዷቸዋላችሁ። የሚያማምሩ ልብሶች ናቸው። እንደምታያቸው በጣም በብዙ አይነት የከለር ምርጫ ነው ይዤላችሁ የመጣሁት። ከእናንተ የሚጠበቀው ታች ላይ በምናስቀምጥላችሁ ቁጥር ስክሪንሻት እያደረጋችሁ መላክ ብቻ ነው ማለት ነው። ቆንጆ እያደረግኩ እየሰራሁ ባላችሁበት እናደርሳለን። እጅግ በጣም የሚያማምሩ ቆንጆ የሆኑ ልብሶች ናቸው። ወደ ቀጣይ ልብስ ደግሞ እንሂድ። በቀጣይ ደግሞ አሁንም እጅግ በጣም የሚያምር ቆንጆ የሆነ ልብስ ይዤላችሁ መጥቻለሁ ማለት ነው። እጅግ በጣም ያምራል። እንግዲህ ዛሬ አይን አዋጅ እንደሚሆንባችሁ አልጠራጠርም። ይሄ ልብስ ደግሞ ራሱን ችሎ እጅግ በጣም ያምራል። ዲዛይኑም ኤቭሪቲንግ ያለው ነገር ለየት ያለ እስካሁን ካየናቸው ለየት ያለ ልብስ ነው ማለት ነው። እጅግ በጣም ያምራል። በጣም ትወዱታላችሁ። በጣም ፍሪ ሳይዙ ነው። በቃ ኤኒ ቦታ ለብሳችሁት የምትሄዱት አይነት ልብስ ነው። በጣም ያምራል። እንደምታዩት ዲዛይኑ ራሱን ችሎ ደግሞ በጣም የሚያምርና ወጣ ያለ ልብስ ነው ማለት ነው። ይሄን እንግዲህ ኖርማሊ ለቤተክርስቲያን የሚያምር ሙሉ ነጠላ አለው። በኋላ ላይ ነጠላቸውን ደግሞ አሳያቸዋለሁ ማለት ነው። በጣም ያምራሉ። ስክሪንሻት እያደረጋችሁ ላኩልን። ቆንጆ እያደረኩ እየሰራው ባላችሁበት አደርሳለሁ ማለት ነው። እነዚህ ልብሶች እንግዲህ ውድ ከስተመሮቼ ለአዲስ ዓመትም ለመስቀልም ለተለያዩ ፕሮግራም እንዲሆናችሁ በብዛት አዘጋጅተን እየጠበቅናችሁ ነው። ኦርደር አድርጉ። አሁንም ተመልሰን መጠናል ማለት ነው። እንደዚህ የሚያምር ፍክት የሚያደርግ ለአዲስ ዓመት ቀለል ያለ ልብስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዳልኳችሁ በተደጋጋሚ ዛሬ አይን አዋጅ ነው የሚሆኑባችሁ። እጅግ በጣም ያማምራሉ። ይህ ደግሞ ከለሩ ራሱን ችሎ በጣም የሚያምር ልብስ ነው። በጣም ያምራል። ትወዱታላችሁ። ዲዛይኑ፣ ፈርጡ፣ አተካከላችን፣ ኤቭሪቲንግ ሁሉ ነገሩ በጣም የሚያምር ልብስ ነው ማለት ነው። የአዲስ ዓመት አይነት ልብስ የምንለው አይነት ቆንጆ የሆነ ልብስ ነው። እጁ፣ ዲዛይኑ ኤቭሪቲንግ ሁሉ ነገሩ እጅግ በጣም ያምራል ማለት ነው። በጣም ያምራል። ሲምፕል በሆነ ዋጋ ሁላችሁንም ባማከለ ለአዲስ ዓመት አዲስ ነገር አዲስ የሆነ ልብስ ለብሳችሁ እንድትውሉ እንግዲህ ቆንጆ እያደረግን ልንሰራላችሁ ተዘጋጅተናል ማለት ነው። የሚያማምሩ ልብሶች ናቸው። ኦርደር አድርጓቸው። ስክሪንሻት እያደረጋችሁ ላኩ። አሁንም ተመልሰን መጠናል ማለት ነው። አሁን ደግሞ የለበስኩትን ልብስ እዩት እንዴት እንደሚያምር። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። እንግዲህ ሲምፕሉ ነው እንዳልኳችሁ በጣም የሚያማምሩ ለአዲስ ዓመት የሚሆናችሁ ልብሶችን ነው ይዤላችሁ የመጣው ማለት ነው። እጅግ በጣም ያምራል። ይሄ ደግሞ እንግዲህ አበቦቹን ከነግንዳቸው እንደዚህ በሚያምር ሁኔታ በጥልፍ አስቀምጠናቸዋል ማለት ነው። እጅግ በጣም ያምራል። ከለሩን ሁሉንም ያሳየኋችሁ ልብሶች ከለራቸውን እናንተ በምትፈልጉት አይነት የከለር ምርጫ በምትፈልጉት አይነት ዲዛይን ቆንጆ እያደረግን እንሰራላችኋለን ማለት ነው። ከፈለጋችሁ ደግሞ እዚሁ ላይ በምታያቸው በየራሳቸው ከለርም ቆንጆ ቆንጆ እያደረግን ባላችሁበት እናደርሳለን ማለት ነው። እጅግ በጣም ያምራል። እንደምታዩት ኤቭሪቲንግ ሁሉ ነገሩ
ቀለል ብለው እንደዚህ ኪስም ኖሯቸው እንደዚህ ዝንጥ የሚያደርጉ የሚያማምሩ ልብሶች ናቸው ማለት ነው። በጣም ያምራል። ኦርደር አድርጉ። ቆንጆ አድርጌ እሰራላችኋለሁ ማለት ነው። ወደ ቀጣይ ልብስ ውድ ከስተመሮቻችን እንግዲህ አሁንም ተመልሰን መጠናል ማለት ነው። እንደምታዩት ይህ ልብስ ደግሞ እጅግ በጣም ያምራል። በጣም ትወዱታላችሁ። የሚያምር ልብስ ነው። እንግዲህ ዛሬ እንዳልኳችሁ በጣም ለየት ያሉ ጨርቆችን በሚያማምሩ ዲዛይን ነው ይዤላችሁ የመጣሁት ማለት ነው። እንደምታዩት ይህ ልብስም በጣም ሲምፕል የሆነ ልብስ ነው። ከለሩን እንዳልኳችሁ በምትፈልጉት አይነት የከለር ምርጫ እንቀያይርላችኋለን። ይህን ግን ኖርማሊ ለአዲስ ዓመት ኦርደር የተደረጓቸው ልብሶች ናቸው። እጅግ በጣም ያማምራሉ። ዲዛይኑን ከለሩን በምትፈልጉት አይነት ከለር እንቀይርላችኋለን። ይሄ ግን ራሱን ችሎ እጅግ በጣም ያምራል ማለት ነው። በጣም ተወዱታላችሁ። የሚያማምሩ ልብሶች ናቸው። እስካሁን ያሳየኋችሁን እነዚህን የመሳሰሉ ልብሶች የሚያማምሩ ነጠላ አላቸው። የዚህኛውን ነጠላ ላሳያችሁ። የሚያማምሩ ቆንጆ ቆንጆ የሆኑ ነጠላ አሏቸው ማለት ነው። እነዚህ ልብሶች እንግዲህ እንደምታያቸው እጅግ በጣም ያምራሉ። ሲምፕሉ ነው ግን እንዲሁ ለቤተ ክርስቲያንም የሚሆኑ በደንብ ዘለግ ያለ ዘንቀት ያለ የሚያምር የሆነ ነጠላ ያላቸው ልብሶች ናቸው። እስካሁን ያሳየኋችሁ ልብሶች በሙሉ እነዚህ ጨርቆች ነጠላ አላቸው ማለት ነው። በነጠላ ደግሞ ሲደረጉ እንዴት እንደሚያማምሩ ይሄ እንግዲህ ኖርማሊ በኖርማል በልካችሁ ሆኖ በቁመታችሁ ልክ ሆኖ ሲሰራ ሲምፕሉ ነው። እንዲሁ ለቤተ ክርስቲያንም እንዲሁ ለተለያየ ፕሮግራም የሚሆናችኋል ማለት ነው። ከእናንተ የሚጠበቀው ስክሪንሻት እያደረጋችሁ መላክ ብቻ ነው። ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን። ኦርደር አድርጓቸው። የሚያማምሩ ቆንጆ የሆኑ ልብሶች ናቸው። ቆንጆ እያረኩ እየሰራው ባላችሁበት እልክላችኋለሁ በአጭር ጊዜ ውስጥ። በተለይ ደግሞ አሁን አዲስ ዓመትም መስቀልም ያው ቀረብ ያለ ጊዜ ስለሆነ የቀረው ከእናንተ የሚጠበቀው ቶሎ ስክሪንሻት አድርጎ መላክ ነው ማለት ነው። ቆንጆ አድርገን ሰርተን በአጭር ጊዜ ውስጥ ባላችሁበት እናደርሳለን። በመቀጠል አሁንም ደግሞ እንደዚህ የሚያምር ቆንጆ የሆነ ልብስ ይዤላችሁ መጥቻለሁ ማለት ነው። አሁን ደግሞ ከቢጫ ከለር ትንሽ ወጣ ብለናል። ይህ ከለርም ራሱን ችሎ በጣም የሚያምር በጣም የብዙ ሰው የሆነ ምርጫ የሆነ ኮፊ ከለር የምንለው አይነት ልብስ ነው። እጅግ በጣም ያምራል። ትወዱታላችሁ። ኤቭሪቲንግ ሁሉ ነገሩ ዲዛይኑ፣ እጁ፣ ኤቭሪቲንግ ሁሉ ነገሩ በጣም የሚያምር ቆንጆ የሆነ ልብስ ነው። ፈርጡ ራሱ ደግሞ እንደዚህ ቀለል ብላ ቀጠን ባለች እንደዚህ በሚያምር ሁኔታ ቆንጆ ሆኖ ወጥቷል ማለት ነው። እነዚህ ልብሶች ያው አሻንጉሊት ላይ ዲስፕላይ ላይ አልብሰን ከምናሳያችሁ እንደዚህ ሰው ላይ ሲደረግ በደንብ ፊት ያደርጋሉ ማለት ነው። በጣም ያምራል። በጣም ትወዱታላችሁ። በተለይ ደግሞ ሙሉ ቁመታችሁን ልካችሁልን በሙሉ በእናንተ በቁመታችሁ ልክ ቆንጆ አድርገን ስንሰራላችሁ በጣም ያምራል። በጣም ትወዱታላችሁ ማለት ነው። የሚያማምሩ ልብሶች ናቸው። ብዙ አይነት የከለር ምርጫ አለ። እንግዲህ ሰዓታችን እስኪበቃን ድረስ ቆንጆ ቆንጆ የሆኑ ከለሮች እናሳያችኋለን። ከዛም ባሻገር ግን እናንተ የምትፈልጉትን አይነት ከለር ይህን ከለር ነው የምፈልግ ብትሉን እኛ ኮምቢኔሽናቸውን ቆንጆ እያደረግን እየሰራን ባላችሁበት እንልክላችኋለን ማለት ነው። ኦርደር አድርጓቸው። በጣም የሚያማምሩ የሚያዘንጡ ቆንጆ ቆንጆ የሆኑ ልብሶች ናቸው። ኦርደር አድርጉ። ወደ ቀጣይ በቀጣይ ደግሞ እንግዲህ አሁንም ይህን የመሰለ የሚያምር ልብስ ለብሼ መጥቻለሁ ማለት ነው። በጣም ያምራል። እንግዲህ ከአንደኛው ልብስ ወደ አንደኛው ልብስ ስትሸጋገሩ ዋው እንደምትሉ አልጠራጠርም። እጅግ በጣም የሚያማምሩ ልብሶች ናቸው ማለት ነው። ይሄ ደግሞ እጅግ በጣም ያምራል። ዲዛይኑ ራሱን ችሎ የሚያምሩ ልብሶች ናቸው ማለት ነው። ያው በተደጋጋሚ እንዳልኳችሁ የከለር ምርጫ ብቻ ነው ከእናንተ ጋር የሚጠበቀው። እንደዚህ ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን። ይሄ ደግሞ የፈርጡ ዲዛይን ከለር ኮምቢኔሽኑ ታች ላይ ያለው ራሱን ችሎ በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። በጣም ያምራል። በጣም ተወዱታላችሁ። ዋጋቸው ደግሞ ቀለል ያሉ ልብሶች ናቸው ማለት ነው። በምትፈልጉት አይነት ዲዛይን ቆንጆ እያደረግን እየሰራን ባላችሁበት እንልካለን። ኦርደር አድርጉ። ስክሪንሻት እያደረጋችሁ ላኩልን። አሁንም ደግሞ እንደዚህ የሚያምር ቢጫ የሆነ ልብስ ይዤላችሁ ማለት ነው። ከዚህ ቀደም ካሳዩዋችሁ ልብስ ይሄኛው ቢጫ ደግሞ ትንሽ ለየት ይላል። እጅግ በጣም ያምራል። ምንም አይነት ፈርጥ የገባበት ለማትፈልጉ እንደዚህ በሚያምር ዲዛይን ቆንጆ አድርገን እንሰራላችኋለን ማለት ነው። ይሄ ራሱን ችሎ አሰፋፉም ኤቭሪቲንግ ሁሉ ነገሩ እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። እኔ በግሌ ወድጄዋለሁ። በጣም ያምራል። በጣም ትወዱታላችሁ። ቢጫነቱ ያው ፍክት የሚያደርግ የሚያምር የሆነ ልብስ ነው ማለት ነው። ዲዛይኑን በምትፈልጉት እስካሁን ባያችኋቸው አይነት ዲዛይን መቀየር እንችላለን ማለት ነው። የሚያማምሩ ልብሶች ናቸው። ኦርደር አድርጓቸው። ቆንጆ እያደረግን እንሰራላችኋለን። ወደ ቀጣይ ልብስ እንሄዳለን። በቀጣይ ደግሞ እስካሁን እንግዲህ ላዋቂ ነው ሳሳያችሁ የቆየሁት ማለት ነው። አሁን ደግሞ እንደዚህ የሚያማምሩ የልጆች ልብስ ይዤላችሁ መጥቻለሁ ማለት ነው። እጅግ በጣም ያማምራሉ። በጣም ተወዷቸዋላችሁ። እንደምታዩቸው ቢጫነታቸው
ጥልፋቸው ኤቭሪቲንግ ሁሉ ነገሩ እጅግ በጣም የሚያማምሩ ልብሶች ናቸው ማለት ነው። ያው ብዙ ጊዜ የልጆች ልብስ ያው ከእናቶቻቸው ጋር ማቹ ነው ሲሰሩ ነው የምናሳያችሁ። አሁን ደግሞ ለአዲስ ዓመት እንደዚህ ሲምፕል በሆነ በሚያማምሩ ዲዛይኖች በሚያማምሩ ከለሮች ይዘንላችሁ መጠናል ማለት ነው። ኦርደር አድርጉን። ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን ማለት ነው። ይህኛው ከለርም ያው ቢጫነታቸው ስለሚለያይ ነው ከለራቸውን ይዤላችሁ የቀረብኩት ማለት ነው። ይህኛው ደግሞ ራሱን ችሎ እጅግ በጣም የሚያምር ቆንጆ የሆኑ ልብሶች ናቸው። ኦርደር አድርጓቸው። ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን። ወደ ቀጣይ ልብስ እንሄዳለን። በቀጣይ ደግሞ ይህን የመሰለ የሚያምር የከለር ልብስ ይዤላችሁ መጥቻለሁ ማለት ነው። ይህኛው ደግሞ በጣም ያምራል። እንደምታዩት እስካሁን ለብሼ ሳሳያችሁ የነበሩት አይነት ልብሶች ናቸው ማለት ነው። እች ደግሞ ፈርጧ ሲምፕሉና ወራጁና አንገቷ ደግሞ እንደዚህ በሚያምር ሁኔታ በቆንጆ ሁኔታ ሰርተናታል ማለት ነው። እችም እንደሌሎቹ ልብስ ኪስ አላት። የምታምር ቆንጆ ሆነች ልብስ ናት። እጇ ጓጉል ናት። እናንተ ዲዛይኑን በምትፈልጉት አይነት ዲዛይን ቆንጆ አድርገን እንሰራላችኋለን ማለት ነው። ቀለል ባለ ዋጋ ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን። ኦርደር አድርጓቸው። ወደ ቀጣይ ልብስ እንሄዳለን። ተመልሰን መጠናል። አሁን ደግሞ የሚያማምሩ በመነን የተሰሩ ለአዲስ ዓመት የሚሆኑ ቆንጆ የሆኑ ልብሶችን ይዘንላችሁ መጠናል ማለት ነው። እጅግ በጣም ያምራል። እንግዲህ ኖርማሊ አየር መንገድ በመባል የምትታወቅ የምታምር ልብስ ነች። እንግዲህ ኖርማሊ ለአዲስ ዓመት ለእንቁጣጣሽ ለመስቀልም የምትሆን የምታምር ልብስ ነች ማለት ነው። በምትፈልጉት አይነት ዲዛይን ኦርደር ማድረግ ትችላላችሁ። ኖርማሊ በአጓጉል ነው እንደዚህ እንድትሰራ የተፈለገችው ማለት ነው። በጣም ታምራለች። ቆንጆ አድርጌ ይሰራላችኋለሁ። ዋጋዋ 14 ሺህ ብር ነው። ቆንጆ አድርጌ ሰርቼ ባላችሁበት አደርሳለሁ። በቀጣይ ደግሞ አሁንም እጅግ በጣም የሚያማምሩ ቆንጆ ቆንጆ የሆኑ ልብሶችን ይዤላችሁ የመጣሁት ማለት ነው። ይሄ ልብስ እንደምታዩት በጣም ያምራል። በጣም ትወዱታላችሁ። ከዚህ በፊት በሌላ ከለር የሚታወቅ ልብስ ነው። አሁን ደግሞ ለአዲስ ዓመት እንደዚህ ከለሩን ቀየር አድርገን አሸምነነዋል ማለት ነው። 45 አርብ ነው። ጨርቁ ቻይና ጨርቅ ነው። እንደምታዩት በቤጅ ገበሩ ነው። በቆንጆ ሁኔታ ተሰርቷል ማለት ነው። ከወገብ በላዩ ደግሞ ያው ወገቡ መስፋት መጥበብ የሚችል አድርገን እጁን ደግሞ አጭር አድርገን አንገቱን ቢያድርገን ሰርተነዋል ማለት ነው። እናንተ በምትፈልጉት አይነት የአንገት ቅርጽ በምትፈልጉት አይነት ዲዛይን ቆንጆ አድርጌ እሰራላችኋለሁ። ዋጋዋ 13 ሺህ ብር ናት። በምትፈልጉት አይነት ስታይል ቆንጆ አድርጌ እሰራላችኋለሁ። ኦርደር አድርጉ። በቀጣይ ይህን የመሰለ የሚያምር ቆንጆ የአሸንዳ ልብስ ይዤላችሁ መጥቻለሁ ማለት ነው። ኖርማሊ ለእናንተ ለማሳየት ላስቲክም ሳይገባበት ነው ይዤላችሁ የመጣሁት ማለት ነው። እጁም እንደምታዩት አላለቀም። እጅም አለው። እንደዚህ በጃፖኒም ከፈለጋችሁት እንደዚህ በጃፖኒ ቆንጆ አድርጌ እሰራላችኋለሁ ማለት ነው። እጅግ በጣም ያምራል። በጣም ትወዱታላችሁ። 45 አርብ ነው። የሽመና ልብስ ነው። መቀነት አለው። እንደገና ደግሞ ሙሉ ነጠላ አለው ማለት ነው። የሚያምር ልብስ ነው። እንደዚህ ቆንጆ አድርገን ጥንቅቅ አድርገን እንሰራላችኋለን። አንገት ቅርጹም እንደምታዩት የሚያምር የአንገት ቅርጽ ያለው ልብስ ነው። በምትፈልጉት አይነት ዲዛይን እናንተ ማሰራት ትችላላችሁ ማለት ነው። ዋጋው 15 ሺህ ብር ነው። ቆንጆ አድርገን እንሰራላችኋለን። ኦርደር አድርጉ። በቀጣይ ደግሞ እንግዲህ እስካሁን ሳሳያችሁ የነበሩትን የከለር ልብሶች እንደዚህ ደግሞ በሚያምር ሁኔታ እንደዚህ በሚያምር ጥልፍ ደግሞ ቆንጆ አድርጌ ሰርቸዋለሁ ማለት ነው። እንደምታዩት ከለሩ፣ ጥልፉ፣ ኤቭሪቲንግ ሁሉ ነገሩ እጅግ በጣም የሚያምርና ጥንቅቅ ብሎ የተሰራ ልብስ ነው ማለት ነው። በጣም ያምራል። በጣም ትወዱታላችሁ። ይሄ ኖርማሊ ያው በሰው ልክ ሲለበስ በደንብ ፊት ያደርጋል። እችኛዋ ከስተመሬ ትንሽ ወፈር ስለምትል ነው አሻንጉሊቷ ላይ ሰፋ ያለ መስሎ የታያችሁ ማለት ነው። እጅግ በጣም ያምራል። በጣም ትወዱታላችሁ። እናንተ ብትፈልጉ እጁን አጓጉል፣ አጭር፣ ረጅም በምትፈልጉት አይነት ዲዛይን አንገት ቅርጹንም በምትፈልጉት ከወገብ በላይ ስታይሉንም በምትፈልጉት አይነት ዲዛይን ቆንጆ አድርገን እንሰራላችኋለን ማለት ነው። የሚያምር ልብስ ነው። ኦርደር አድርጉት። እነዚህ የከለር ልብሶች ደግሞ የወንድ በምን አይነት ለምትሉ ከስተመሮቻችን የወንዱን ላሳያችሁ። እነዚህን የመሳሰሉ የሚያማምሩ ቆንጆ የከለር ልብሶች ደግሞ የወንዱን ልብሶች ኖርማሊ ይሄ ቁልፍ ስላልተመታ ነው። ቁልፍ ተመትተው እንደዚህ በሚያምር ሁኔታ እስካሁን ያያችኋቸውን አይነት የከለር ልብሶች የወንዶችን ደግሞ እንደዚህ ሲምፕል በሆነ እጅየው አጭር እንደዚህ ተከፋች በሆነ ሲምፕሉ ነው ግን በሚያምሩ ሁኔታዎች ቆንጆ አድርገን እንሰራላችኋለን ማለት ነው። ኦርደር አድርጓቸው። የሚያማምሩ ልብሶች ናቸው። በቀጣይ ደግሞ ከባለፈው ቪዲዮ ላይ አይታችሁ ብዙዎቻችሁ የወደዳችሁትን የሚያምር ቅርጽ የተሰራ የጥልፍ ልብስ የከለር ልብስ ነው ይችላችሁ የመጣሁት ማለት ነው። በጣም ያምራል። በጣም ብዙዎቻችሁ ወዳችሁታል። ኦርደር አድርጋችሁኛል። አሁን ደግሞ ይህን በመሰለ ከለር
የመስቀሉን ከለር ደግሞ እንደዚህ ቀይረ ነው እጅግ በጣም ያምራል። ይሄ ኖርማሊ በጣም ፍሪ ሳይዝ ነው። እጁን ከስተመሪ እንደዚህ ስለፈለገች ነው። እናንተ በምትፈልጉት አይነት የእጅ ቅርጽ መስራት እንችላለን። ዲዛይኑን ብቻ አይታችሁት ከወደዳችሁት ከለሩን ካልፈለጋችሁት በምትፈልጉት አይነት ከለር ቀይሬ እሰራላችኋለሁ ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። ኦርደር አድርጉት። ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ ይህን የመሰለ የሚያምር አሁን ላይ ትሬንድ የሆነ ልብስ ይዤላችሁ መጥቻለሁ ማለት ነው። ይሄ ልብስ ኖርማሊ በመጀመሪያ ከዚህ ቪዲዮ በመጀመሪያ እኔ እየለበስኩ እንዳሳየዋችሁ በሰውነት ልክ ሲደረጉ በጣም ያምራሉ። ዲዛይናቸው እጅግ በጣም ያምራል። በጣም ተወዱታላችሁ። ይሄ ደግሞ ከለሩ አዲስ ዓመትንም የማይጠብቅ ኤቭሪቲንግ ሁሌም ቀለል ብሏችሁ ማንኛውም አይነት ፕሮግራም ላይ የምትለብሱት አይነት ከለር ያለው ልብስ ነው። ያው ጎልደን እነዚህ ከለሮች ይሄ ክሬም ከለር የሚወደድ ተወዳጅ የሆነ ከለር ነው ማለት ነው። በጣም ያምራል። ተወዱታላችሁ። አንገት ቅርጹ፣ መስቀሉ፣ ፈርጥ አተካከሉ፣ እጅየው አጓጉል መሆኑ ኤቭሪቲንግ በጣም የሚያምር ቆንጆ የሆነ ልብስ ነው። ይሄን ልብስ እንግዲህ በጣም በብዛት ነው የሰራንላቸው። ኖርማሊ እናንተ እንድታዩት ነው አንዱን ሳምፕል እያሳየናችሁ ያለ ነው ማለት ነው። እጅግ በጣም ያምራል። ተወዱታላችሁ። ቆንጆ እያደረግን እየሰራን ባላችሁበት እንልክላችኋለን ማለት ነው። እስካሁን እንግዲህ ያያችኋቸውን የሚያማምሩ አይነት ልብሶች ይመስላሉ ዛሬ ይዘንላችሁ የቀረብ ነው። በቀጣይ ደግሞ ቆንጆ የሆኑ ልብሶችን በሚያማምሩ ዲዛይኖች ይዘንላችሁ እንመጣለን ማለት ነው። እንግዲህ ዛሬ የወደዳችኋቸውን ስክሪንሻት እያደረጋችሁ በዋትስአፕ በቴሌግራም በተለያዩ አማራጮች ላኩልን። እኛ ቆንጆ እያደረግን እየሰራን ባላችሁበት እንልካለን። አድራሻችን አዲስ አበባ 22 አውራሪስ አካባቢ ያገኙናል ማለት ነው። ታች ላይ በምናስቀምጥላችሁ ቁጥር እየደወላችሁ ኮንታክት አድርጉን። እናመሰግናለን።